እስቲ ቡና እናፍላ። ቻርስ እንበል። ኦኬ ነው። እንኳን ደረሳችሁ ብያለሁ የኔ ዩቲዩብ ተከታታዮች ቤተሰብ ነን። ላይክ ሰብስክራይብ አድርጉ። አቤት ቅቤው እዚህ ላይ ነው። ለገና የተፈላ ዛሬ ላጥዋም ለገና የተፈላበት ማርቲ ሳታጥቢ ሄድሽ ያው ነገር ሁሉ አልላቀቃለሁ ስሞታ እያቀረብኩ ሳታጥቢ ሄደሽ ረከቦቴ ሲኒዎቼ አልላቀቅም የሊያና የሊያናት የአርሴማና እንደዚህ ጥሩ ነው። ጫወታ እንዴት ነው ጥምቀት? ይሄ ጋር ምንም አናውቀውም። ተበላሸን እኮ አረጀና። ጥምቀት እንዴት ነው? አዲስ አበባዬ ሞቅ ብላለች። ለወንድማችን ለነፃነት ነፍሱ በሰላም ይተረፍ። በዚህ አጋጣሚ መልካም ሰው አበረክትን ተብሏል። ኢትዮጵያ የኔ ልጅ በጣም ይወደው ነበርና የቤተሰብ ጨዋታ ሲመጣ ቴሌቪዥኑ ጋር ነበር የሚቆመው። ሲቀየርብኝ ብሎ ያለቅሳል። ህፃናት በጣም ይወዱት ነበረ። እንግዲህ ሞት መቼም አይቀርም። እንኳን አደረሳችሁ እያለሁ ነፍስ በሰላም ተረፍ። ወንድም አለን ሁሉም ጊዜውን ይጠብቃል። ምን ይደረግ ብትቆይ ጥሩ ነበር። እንግዲህ እግዚአብሔር ፈቀደ። ምን ይደረጋል? ሲፈቅዳል ከላይ ማርቲ ታይባለሽ ነበር። ያው አንቺ አብልተሽበት የሄድሽው ቡና ለገና ያው እዚህ ላይ ዛሬ ገና ሲኒውም ሲታጠብ ረከቦቱን ሲታጠብ በቅቤ የጠጣችሁበት ሲኒ ያው ሰነፍ ሆኛለሁ ያለሽ ሰነፍ ሆኗል። ቅቤው እዚህ ላይ ረግቷል። ማን ይጠባው? ቡና ጠጪ ብንሆን ይሄን ስንት የፈልቶበታል። ቡና ስለማንጠጣ ያው ዛሬ ዓመት በዓል ስለሆነ ቡና ከወተት ጋር እንጠጣ ብለን ያው በዛው ማጠብና እንላለን። ላይክ ሰብስክራይብ አድርጉ። ከገና የተረፈ ቆጮ አለ። እሱን እንደ ደንጊሳ አድርገን እንበላለን። አይመስላችሁም? እስከዛው እናንተ ላይክ ሰብስክራይብ አድርጉ። ቤተሰቦቼ ኮካ Iso pissa siellä aamulla. Joo, minä muistan pojat. Ja minä huomasin, että on pissa. Mä annan vettä. Mä otin paperin, tein näin, sitten mä laitan vessa näin, oli vihreä. Kertaan. Jaha. Okej, ska እስቲ ምሳችንን እንብላ። ምሳ ነው መክሰስ ነው። አይቤና ለገና የተረፈ አይቤ ነበር ከጎመን ጋር እንዲደባልቄዋለሁ።
መክሰስ እንብላ። መክሰስ ቆጮ ምናምን ቆጮን ከገና የተረፋል። ከገና የተረፈኝ ቆጮዬ ከገና የተረፈኝ ቆጮ። መልካም ዓመት በዓል ይሁንላችሁ። ቆጮ ኪችኑን አበላሸውና ምንድነው ሽታ ይሉኛል ልጆች። ኧረ ሽታው ይላል እና እናንተ ብዬ ላልበላ ነው ወይ ሸተተ ብዬ ምን አገባኝ? ሽተላ መስኮቱን ከፍቻለሁ። ሸተተክ ብዬ እኔ አላውቀውም። ሸተተ ብዬ እኔ ለእሱ አላውቀውም። እና እንኳን አደረሳችሁ ለጥምቀት በዓል እንኳን አደረሳችሁ። መስቀል ይመስላል። መስቀል ይሄ ከገና ለገና ጊዜ የተረፈኛ ቤት ነበር። ፍሪጅ ውስጥ ተቀምጦ ያ አንድ ቆጮ ተረፈኝ ነበረ። ከጎመን ጋር ደባልቄው ያው የበላሁት ነው። አረ ሽታው እያሉ ነው ቆጮ ሳሞቃው። እንኳን አደረሳችሁ። የመስቀል ደንጌ ሲያመት በእናንተ ሰብስክራይብ አድርጉ። በቡና ሰዓት እንገናኛለን። እኛም መክሰሳችን እንብላ። እስከዛ እናንተ ሰብስክራይብ አድርጉ። እሺ ነው። ተመስገን በላን ጠጣን፣ ተመስገን ተመስገን ተመስገን። አሁን ወደ ማኪያቶ ቆጮአችንን በላን። ቆጮ ለብ ቆጮ የሚባል ዘሩ ጠፋ። በቃ እንዴት ናችሁ? ጥምቀት እንዴት አለፈ? እንግዲህ ለሀገራችን ሰላም፣ ለዓለማችን ሰላም፣ ለሞቱት ነፍሳቸው ይማርልን። ነፃነት ወርቅ ነው። ነፍስ በሰላም ትረፍ። ከአዋቂ እስከ ልጅ የሚወደ የኔ ልጅ እዛ ቴሌቪዥኑ ጋር ነበር የሚቆመው የቤተሰብ ጨዋታ ሲጀምር ማለት ቴሌቪዥኑ ሲቀየርበት ሁሉ ያለቅስ ነበር። የሰው ፍቅር ይስጠኛል የሚባል የሰው ፍቅር ይስጠኝ። የሰው ፍቅር ነበር ከልጅ እስከ አዋቂ። እድለኛ ነክ። ነፍስ በሰላም ትረፍ። ለቤተሰቦች መጽናናት እመኛለሁ። በተረፈ እንግዲህ ላለነው ደግሞ ጤና ይስጠን። መልካም የጥምቀት በዓል ይሁንላችሁ። ላይክ ሰብስክራይብ እንዳትረሱ። እንግዲህ እንደምታዩት ካፕቺኖ ወተት ቡናችን ፈልታለች። ቡናችን ፈልታለች እና እዚህ ጋር ወተት አለኝ። እኔ ማን ያምጣልኝ? እኔ አልነሳማው። ይበቃል። ይሄ ወተት እዚሁ ላይ ያለው ይበቃል። እና ለዓለማችን ሰላም፣ ለሀገራችን ሰላም። የሚቀጥለው ዓመት ደግሞ ኢትዮጵያ ሄደን ገና ጥምቀት እንድናከብር እሱ ፈቃድ ይሁን።
ገናን አይታችኋል። በጣም ደስ ብሎኝ ነው ያከበርኩት ከቤተሰቦቼ ጋር፣ ከልጆቼ ጋር፣ ከክርስትና ልጆቼ ጋር፣ ከእናቶቻቸው ጋር ደስ የሚል ገና አሳልፈናል። እግዚአብሔር ይመስገን። የዓመት ሰው ይበለን። እናንተ ይህን ቪዲዮ ካያችሁ የዓመት ሰው ይበለን፣ የዓመት ሰው ይበለን እና ደግሞ በሰፊ እንድናከብር እግዚአብሔር ይርዳን። ግን በጣም ደስ ብሎኝ ነበር ያከበርኩት። ጥምቀት ደግሞ ያው እንግዲህ ጎረቤት የለ ኑ ቡና ጠጡ የሚባል የለ። ያው ከአባወራውና ከራሴ ጋር እንደዚህ ቡና እያፈላን አከበርን ማለት ነው። ከስራ መልስ ቆጮ ሳሙ እየገባን አረሸተተን እያሉ ማለት ነው እና ኢትዮጵያ ቡና ከመቀዳቱ በፊት እንደዚህ ይደረጋል ተባለ። ውሃ ካለው እንዳያቀዘቅዘው የተባለ ሁሉ ላይ እዚህ ወተቱ ላይ ነው የሚቀረው። እና ላይክ ሰብስክራይብ አድርጉ። ቤተሰቡ ነው ቤተሰቡ ነው። ኧረ ግርግርግርግርግርግ እንቅልፍ ይከለክላል። ወተት ነው ያንማን አምጡልኝ። ቡና ስትጠጡ እንደዚህ መራችኋል ማለት ነው ወይ? እኔ ስላለመድኩ በሉ በቃ እኔ ማር ላምጣና በማር ልጠጣ። እንኳን አደረሳችሁ ልለው በዚህ የገባሁት እንኳን አደረሳችሁ። አልደፋም ነውና ማር አረግበትና ወተት ጨምርበትና ያረጋል እንጂ አሁን በጣም ይመራል። እንኳን አደረሳችሁ ልለው የገባሁት። መልካም የጥምቀት ባህል ይሁንላችሁ። ነገ ደግሞ ሚካኤል አባቴ ነው ያሳደገን መልአክ ቅዱስ ሚካኤል የኔ አባት ወደ ቤቱ ይገባል። አዲሱ ሚካኤል የአዲሱ ሚካኤል ክርስትና የተነሳው አስገቡልን። እጅግ ባርካችሁ ሚካኤልን የኔ ሚካኤል የኔ የዋ አስገቡልን። በእናንተ በረከት የደረሰን ሚካኤል እና መልካም የጥምቀት በዓል ይሁንላችሁ። ነገ ሚካኤል ነው። ታቦት ይዛችሁ ለምትገቡ እድለኞች ናችሁ። አዲሱ ሚካኤል የአውቶቡስ ተራ መልካም የጥምቀት በዓል ይሁንላችሁ። ሰላም ሁኑ። ላይክ ሰብስክራይብ እንዳትረሱ። እኔ ወተት ላምጣ ማር ላምጣ እና ጨምሬ ልጠጣ። እስከዛው እናንተ ላይክ ሰብስክራይብ አድርጉ። እወዳችኋለሁ።